ሳልበላ ሳልጠጣ ሩዝ ለሌሎቹ ከላይ ሲሰጥ ለኔ ማለት ነው በመጨረሻው እንደዚህ ዲስት ተፋቆ ተሰጥቶኝ ሰርቼ ያገኘሁትን ሳንቲም ለማንም አልሰጥም። ምክንያቱም እኔ ጎበዝ ነኝ፣ ጀግና ነኝ። ከነሳራ ከነ ሀቢባ ከነከሌ እምማረው ነገር አለ። ማንም እዚህ የደረሰው እንደዚህ ፋቆ ብዙ መስዋዕትነት ከፍሎ ነው። እኔ ፉጅራ የሚባል ቦታ ስሰራ 2 በግ በቂጤ ላብ እየተንቆረቆረ ውጭ ነበር ድስት ጥጄ የምሰራው። ማንም ከዚህ ተነስቶ እዚህ አልደረሰም። ዛሬ ቤት ይዘው ወልደው አግብተው ከብረው ብታዩዋቸው መስዋዕትነት ከፍለው ነው። ግን እንደናንተ ጅሎች አይደሉም። እንደናንተኛ አንበላም። ምክንያቱም እንነቃለን። እኛን ማን መክሮን ነው? እናንተስ ፈጣሪን አመስግኑ። በዚህ ብትሄዱ ሀቢብ አለች፣ በዚህ ብትሄዱ ነው ያለው፣ በዛ ብትሄዱ ታሜ አለ፣ በዚህ ብትሄዱ አብርሽ የቄራው አለ፣ በዛ ብትሄዱ ብሬክስ አበሻው አለ፣ በዚህ ብትሄዱ የሆነ ሰው ሳንበዲ አለ። አመስግኑ። ምንም ባልነበረበት ሰዓት ዋጋ የከፈሉ ልጆች አሉ። እንዴት እናንተ ዛሬ እንደዚህ አይነት ነገር ትደረጋላችሁ? የማንም መጫወቻ የሆነ ሰው መጥቶ የሆነ ቀለታ መኪና ገዝቶ መንጃ ፍቃድ አውጥቶ ምናምን ሲል ታዩታላችሁ። በቃ በእናንተ ብር የሆነ ሰው ከጎናችሁ በቃ ከጎናችሁ ሆኖ እናንተ ግን እድሜ ልካችሁን ሽንት ቤት ስታጥቡ ሰው ቤት ስትገሰገሱ የእናንተ ቤት ስራ ለሰው ቤት እንደተፈቀደ ሁሉ በቃ አንዳንዶቻችሁ መለወጥ ሁሉ አትፈልጉ። ውጭ መውጣት ሁሉ አትፈልጉ። መስራት እንኳን አትፈልጉ። በቃ 10 ዓመት ማዳም ቤት ሰርታችሁ ተመልሳችሁ ካንሰሌሽን ተቀብላችሁ 10 ዓመት ማዳም ቤት መስራት የምትፈልጓላችሁ ደግማችሁ። የሰው ልጅ ለለውጥ ነው የሚሰራው። ለለውጥ ማግባትም መውለድም እዚህ ሀገር በህጋዊ በሐላል ከሆነ ያምራል። አገራችሁም ላይ አግብታችሁ መቀመጥ ነው፣ እዚህም ማግባት ነው መውለድ ነው። እንደውም ስፔሻሊ እዚህ ሀገር ይመቻል። እዚህ ሀገር ስትኖሩ ደግሞ ወደ አውሮፓ ለመሄድ የበለጠ ውበት አለው። የበለጠ ለምን እድሉን ታገኛላችሁ። ሰክሰስፉል ናችሁ፣ አይዲያ አላችሁ፣ ኑሮ አላችሁ። ከዚህ ልውጣ ብትሉ እንኳን የተወሰነ ነገር ነው የምታረጉት። ግን አትፈልጉም፣ ይሄንን ነገር አትፈልጉም። በቃ እድሜ ልካችሁ እንደዚህ ሆናችሁ መቅረት ነው የምትፈልጉት። አትስጡ ብራችሁን አትስጡ። እኔ ካላስ